አንድም ቃል ሳይናገር በቪዲዮዎቹ ላይ ድምጹን ሳያሰማ በአመት $20 ሚሊዮን የሚያገኘውን ቲክቶከር ያውቁታል? በአንድ የሶሻል ሚዲያ ልጥፍ ወይም ፖስት ብቻ $750,000 እንደሚከፈለውስ? ይህ ሰው ሌላ ማንም ሳይሆን የዓለማችን ቁጥር 1 ቲክቶከር ካቢ ላሚ ነው። ዛሬ አንድም ቃል ሳይናገር ዓለምን ስላሸነፈው ወጣት አስገራሚ ታሪክ እንነግራችኋለን። ቪዲዮውን ላይክ እና ቻናላችንን ሰብስክራይብ ማድረግ እንዳይረሳ። ታሪኩ የሚጀምረው በሴኔጋል ተወልዶ በጣሊያኗ ቱሪን ከተማ ባደገው ስደተኛ ወጣት ነው። ከቲክቶክ ዝናው በፊት ካቢ ተራ የፋብሪካ ማሽን ኦፕሬተር ነበር። ነገር ግን በ2020 የኮሮና ወረርሽኝ ዓለምን ሲያናውጥ ካቢ ከሚወደው ስራው ተባረረ። የወደፊት ተስፋው የጨለመ ቢመስልም ይህ መጥፎ አጋጣሚ ግን አዲስ ታሪክ የሚሰራበት ትልቅ በር ከፈተለት። ቤት ውስጥ የተቀመጠው ካቢ ስልኩን አንስቶ ቪዲዮዎችን መቅረጽ ጀመረ። የሚሰራቸው ቪዲዮዎች ይዘት ግን ለየት ያሉ ነበሩ። ሰዎች በማህበራዊ ሚዲያ ከመጠን በላይ የሚያወሳስቧቸውን ቪዲዮዎች እያመጣ እሱ ምንም ሳይናገር በምልክት ብቻ ነገሩ እንዲቀላል ነው እያለ ማሳየት ጀመረ። የሱ ዝምታ፣ አስቂኝ የፊት ገጽታና የእጁ ምልክቶች የቋንቋ ገደብ ሳይበግራቸው መላውን የዓለም ሕዝብ በአጭር ጊዜ ማረኩት። ካቢ 162 ሚሊዮን በላይ ተከታዮችን በማፍራት የቲክቶክ ንጉስ ሆኗል። ነገር ግን ስኬቱ በዚህ ብቻ አላበቃም። ምንም እንኳን በጣሊያን ቢያድግም ዜግነት ሳያገኝ የቆየው ካቢ በፈጠረው ዓለም አቀፍ ተጽዕኖ ምክንያት በይፋ የጣሊያንን ዜግነት አግኝቷል። አሁን ደግሞ የሆሊውድ ተዋናይ የመሆን ትልቅ ህልሙን ማሳደር ጀምሯል። ከታዋቂው ዊል ስሚዝ ጋር ቪዲዮዎችን ሰርቷል። የዩኒሴፍ የበጎ ፈቃድ አምባሳደር ለመሆንም በቅቷል። ዛሬ ካቢ የቲክቶክ ንጉስ ብቻ አይደለም፣ እውነተኛ የቢዝነስ ኢምፓየርም እየገነባ ነው። በቅርቡ በ2026 የራሱን የብራንድ ኩባንያ በ$975 ሚሊዮን ታሪካዊ ስምምነት የሸጠ ሲሆን የሱን መልክና ምልክት የሚጠቀም የራሱ የአርቲፊሻል ኢንተለጀንስ መንታል ይሰራለት ነው። በያዝነው ሰኔ ወር ላይ በወጣው የፎርብስ ዝርዝር $9.9 ሚሊዮን ዓመታዊ ገቢ በማግኘት በዓለም 15ኛ ደረጃ ላይ ተቀምጧል። ከዚህም አልፎ አዲሱ የጄምስ ቦንድ ቪዲዮ ጌም ላይ ጭምር ገጸ ባህሪ ሆኖ ብቅ ሊል ነው። ከአንድ ተራ ፋብሪካ ሰራተኝነት ወደ ዓለም አቀፍ ዝነኝነት። ካቢ ህይወት አንድ በር ስትዘጋባችሁ የፈጠራ ክህሎታችሁን ከተጠቀማችሁ ሌላ ትልቅ የክብር በር ትከፍትላችኋለች ለሚለው ሕያው ምስክር ነው። ለበለጠ አስገራሚ ታሪኮች ገጻችንን ሰብስክራይብ ማድረግ እንዳትረሱ።